ታሪካችን የሚጀምረው ማክስ የሚባል የአሜሪካ ጦር ውሻ እያስመለከተን ነው። ይህ የጦር ውሻ ከበርካታ የዩኤስ ጦር ወታደሮች ጋር በመሆን በአፍጋኒስታን ራቅ ባሉ አደገኛ አካባቢዎች እየተንቀሳቀሰ እንመለከተዋለን። ይህ አካባቢም በአሸባሪዎችና በድብቅ አሸባሪዎች በሚያደርሱት አደጋ የተከበበ ስፍራ ነበር። ማክስ የቤልጅየም ማሊኖይ ዝርያ ሲሆን የጦር መሳሪያዎችን፣ ፈንጂዎችንና ድብቅ ጠላቶችን ለማሽተት በልዩ ሁኔታ የሰለጠነ በጣም አደገኛ ውሻ ነው። ከነዚህ ወታደሮች መካከል ደግሞ ካይል ዊንኮት እንመለከተዋለን። ካይል ዊንኮት የሱ ጠባቂው ብቻ ሳይሆን የቅርብ ጓደኛውም ጭምር ነበር። አብረው በመሆን ይሳካሉ ወይም ደግሞ ያደርጉታል የማይባሉትን ትላልቅ ተልእኮዎች ፈጽመዋል። በዚህ ጊዜ ቡድናቸው በአንድ ትንሽ የአፍጋኒስታን መንደር ውስጥ ሲገባ ማክስ በድንገት ካይልን አስጠነቀቀውና ወደ አንድ ቤት አመራ። ቤት ውስጥም በመግባት ያሸትና ማክስ ይቆማል። በምንጣፉ ስርም ወደ ተደበቀ ሚስጥራዊ ክፍል በመጠቆም ይናገር ጀመር። ያኔም በውስጥ የነበረው አንድ ሰው ሽጉጥ በማውጣት ማክስ ላይ ያነጣጥራል። ነገር ግን በዛ ሰዓት በፍጥነት ካይል ሽጉጥ አውጥቶ ይተኩስበታል። ክፍሉንም ከፍተው በሚገቡ ሰዓት በህገወጥ ሽጉጦችና ጥይቶች የተሞላ ነበር። ከዚህ ጦርነት በኋላ ካይል ወደ ጦር ሰፈሩ ተመለሰና በቪዲዮ ጥሪ ወላጆች ጋር ይደውላል። አባቱ ሬይ ዊንኮትም ጡረታ የወጣ የባህር ኃይል መኮንን ሲሆን ታናሽ ወንድሙ ጀስቲን ደግሞ ለውሾች ብዙም ደንታ የማይሰጠው ተራ አሜሪካዊ ወጣት የቪዲዮ ጌሞችን የሚወድ ሰው ነበር። ነገር ግን ለካይ ማክስ ቤተሰቡ ነበር። በየጥሪው መሃልም ስለ ማክስ ሳያወራ ስልኩን ዘግቶ አያውቅም። በዚሁ ንግግሩ ምክንያት እናቱ ፓሜላን እንኳን የማክስ አፍቃሪ ሆናለች። ከጥቂት ቀናት በኋላም ካይል ከከፍተኛ መኮንኖች ጥሪ ደርሶት ይጠራል። በዛ ሰዓትም አስደንጋጭ ነገር ይነግሩታል። የያዟቸው አንዳንድ የጦር መሳሪያዎች ከመዝገቡ ላይ ጠፍተዋል። አንድ ሰው ሰርቋቸዋል ማለት ነው። እና ይህንንም ወስዷል ተብሎ የተጠረጠረው የካይል ቡድን ነበር። ካይልም በዚህ ሰዓት ጉዳዩን ወዲያው ለማጣራት ይወስናል። ከቅርብ ጊዜ ወዲህ አዲስ ባህሪ እያመጣ ያለውን የቅርብ ጓደኛውን ታይለርን መጠራጠር ይጀምራል። በማግስቱም ለሌላ ተልእኮ በሚላኩበት ሰዓት ካይል ይፋጠጣሉ። ነገር ግን ታይል ጣልቃ ትግባ ሲል አስጠነቀቀው። በዚህ ኦፕሬሽን ወቅትም ማክስ ያልተለመደ ነገር ተሰማው። ካይል ወደፊት እንዲሄድ ይነግረውና ነገር ግን በድንገት ፍንዳታ ይከሰታል። በየአቅጣጫው ጥይት መተኮስ ይጀምራል። ካይል በዛን ወቅት ማክስን ለመከላከል ይሞክራል። ታይለር እንዲሸፍነው ቢጮህም ታይለር ግን በዛ ሰዓት ይከደዋል። ከአለት ጀርባ በመደበቅም ካይልን ብቻውን ከአሸባሪዎች ጋር እንዲጋፈጥ ትቶታል። በካይል ቀብር ስነ ስርዓት ላይም መላ ከተማው ካይልን ለመዘከር ተሰበሰበ። ማክስም ከነሱ መካከል ታዳሚ ነበር። በጸጥታ ወደ ካይል ሳጥን ተራመደና ከጎኑ ተቀመጠ። ወዴትም ለመንቀሳቀስ ፈቃደኛ አልነበረም። ልክ ለቀብር ጓደኛው ስንብት እንደቆመ ያህል ነበር። ስነ ስርዓቱ ሲያልቅም መኮንኖቹ ማክስን ከእነሱ ጋር ሊወስዱት ቢሞክሩም ሊወስዱት ግን በፍጹም አልቻሉም። እያለቀሰ ምን ያህል እንደሚወደው ሊያጣው እንደማይፈልግ አጠገቡ በመቆም ገለጸለት። ካይልም ከቤተሰቦቹ ጋር መቆየት እንደፈለገ ግልጽ ነበር። ማክስም ወዲያውኑ ወደ ጀስቲን ሮጠ። ልክ የካይልን ነጸብራቅ በሱ ውስጥ እንዳየ። ነገር ግን ጀስቲን በፍጹም ውሾችን አይወድም ነበር። ማክስንም ቫን ውስጥ ቆልፎ ይተወዋል። ከጥቂት ቀናት በኋላም ጀስቲን የካይልን ፎቶዎች እየተመለከተ ወንድሙ ክፍል ውስጥ ተቀምጦ ነበር። አባቱ ሊያናግረው ቢሞክርም ጀስቲን ተቆጣና ካይል ወደ ጦርነት ሰራዊት የገባው በአባቱ ምክንያት ነው ሲል አባቱን መውቀስ ጀመረ። በዚህ ሰዓትም ፓሜላ ማለትም እናታቸው አስከፊ ዜና ይዛ ገባች። ጦሩ ማክስን ለመግደል ቱ ፑት ማክስ ዳውን እንደተባለና እንደወሰነ ነገረቻቸው። ቤተሰቡም ወዲያውኑ ወደ መጠለያው እየሮጡ ሄዱ። በጦር ሰፈር ውስጥም አንድ ሰው ለዊንኮት ቤተሰብ እንዲህ አላቸው። የካይል ሞት ማክስን እጅግ በጣም ጎድቶታል። እጅግ በጣም ጠበኛና ያልተረጋጋ ሆኗል። በልዩ ስልጠናው ሁሉ አደገኛ ሊሆን ይችላል። ምርጫ የለንም፣ ልንገለው ይገባል አሉት። ክፍሉ በዝምታ ተዋጠ። ጀስቲንና ቤተሰቦቹም የሰሙትን በፍጹም ማመን አልቻሉም። ነገር ግን በዚህ ሰዓት ያልተጠበቀ ነገር ተፈጠረ። ጀስቲን ወደ ማክስ ሲጠጋ ውሻው ማክስ በድንገት ተረጋጋ። በጸጥታ ተቀምጦም አይኑን ጀስቲን ላይ ተክሎ ነበር። የሚያደርገውንም እያንዳንዱን እንቅስቃሴ ይታዘዘዋል። ማክስ
የካይልን መንፈስ በጀስቲን ውስጥ የሚያይ ይመስለዋል። ሬ ዊንኮትም ያየውን ነገር ማመን አልቻለም። እናም ባየው ነገር ለመጀመሪያ ጊዜ ልቡ ይራራል። እናም ማክስን ተቀብለው ወደ ቤታቸው ሊወስዱት ይወስናሉ። ቤት ሲደርሱም ሬ ያስጠነቅቃቸዋል። ማክስ ለማጥቃት የሰለጠነ ወታደራዊ ውሻ ነው፣ አደገኛ ነው። እናም በቤት ውስጥ በፍጹም ልንጠብቁ አንችልም። ስለዚህ ማክስን ግቢ ውስጥ በሰንሰለት አስረውታል። በዚያም ምሽት የቤቱ ጸጥታ በማክስ ከፍተኛ ስቃይ የተሞላ ጩኸት ተበጠበጠ። አልተቆጣም፣ አልተናደደም ነበር። የካይል ሐዘን ውስጡን ስለጎዳው ስሜቱን እየገለጸ ነበር። ያ ድምፁም ሁሉንም ሰው እንቅልፍ ይነሳቸው ነበር። በመጨረሻም ጀስቲን ተበሳጭቶ ይወጣል። ማክስም እሱን እንደተመለከተ በፍጹም ወዲያውኑ ጩኸቱን ያቆማል። ጀስቲን ወደ ውስጥ ለመመለስ ሲዞር ማክስ እንደገና ማልቀስ ጀመረ። ልክ አትተወኝ እዚህ ቆይ እንደሚል ነገር። ጀስቲንም በግድም ቢሆን ከጎኑ ተቀመጠ። በመጨረሻም በሳር ላይ ተኛ። ውሻው ከካይል ጎን ሲተኛም ይሰማው የነበረውን ምቾት እንዳገኘ ይሰማው ይጀምራል። ከሱ ጋርም ተጠግቶ ይተኛል። በዚያች ሌሊትም ማክስ አልተኛም ነበር። ነቅቶ ሌሊቱ ሙሉ ጀስቲንን ይጠብቃል። ልክ እንደ ውድ ነገር እንደ እንቁ እየጠበቀው ቆየ። በማግስቱ ጠዋትም ጀስቲን የቅርብ ጓደኛውን ቺዊንና የቺዊን የአጎት ልጅ ካርመንን አገኛቸው። ካርመን ውሾችን እጅግ የምትወድ ልጅ ነበረች። በአንገቷ ላይም ትንሽ የውሻ መዳፍ ንቅሳት ነበራት። ጀስቲንም ወታደራዊ ውሻ በቤቱ እንዳለው ስትሰማ ፈገግ ትላለች። እናም አንድ ቀን ማግኘት እንደምትፈልግ ትነግረዋለች። ጀስቲን ግን አመነታ። እሱን መያዝ ከባድ ነው፣ አደገኛም ነው ብሎ መለሰላት። ካርመንም ፈገግ ትልበታለች። እሷም ውሾች መጥፎ አይደሉም፣ በስህተት ለተረዳቸው እንጂ ትንሽ ፍቅር፣ ትንሽ ትዕግስትና ትክክለኛ ስልጠና ብቻ ነው የሚያስፈልጋቸው ብላ ትመልስለታለች። በማግስቱም ካርመንና ቺዊ የጀስቲንን ቤት ለመጎብኘት ይሄዳሉ። ካርመን ማክስን እንዴት ማናገር እንዳለባት፣ እንዴት ጸንቶ መቆም፣ ትዕዛዝ መስጠትና አክብሮ መገኘት እንዳለበት ታስተምረዋለች። በጥቂት ሰዓታት ውስጥም አስደማሚ ነገር አደረገላቸው። ለመጀመሪያ ጊዜ ማክስ ጀስቲንን ማመን ጀመረ። ጀስቲንም ማክስን ማመን ጀመረ። በአካባቢውም ወክ ለማድረግ አብሎ መውጣት ጀመሩ። በዚያ ምሽትም እራት እየበሉ ያለ ማክስ ድንገት ጮኸ። በተመሳሳይ ጊዜም የበር ደውል ተደወለ። ጀስቲን በሩን ሲከፍት እዚያ የቆመው የካይል የቀድሞ ባልደረባ ታይለር ነበር። ወላጆቹም ጉዱን ስለማያውቁ እሱን ሲመለከቱ በጣም ደስ አላቸው። ታይለር በተልእኮ ላይ እንደቆሰለና አሁን በእረፍት ላይ እንዳለ ገለጸላቸው። በኋላ ማክስን እንዲያገኘው ወደ ውጭ ሲወስዱት ውሻው ወዲያው አበደ። እያጉረመረመ እጅግ በጣም በቁጣ አይኖቹ ኃይለኛ መልእክትን ሲያስተላልፉ እንመለከታለን። ከሰንሰለቱ ተፈቶ በቀጥታ ወደ ታይለር ዘለለ። ሁሉም ደነገጠ። ጀስቲንና ካርመን ማክስን ከፍቶ ለማምጣት በችግር ነበር የቻሉት። ታይለር ከዚህ አደጋ ቢተርፍም ቤተሰቡ በድንጋጤ ተውጧል። ማክስ ለምን የካይልን የድሮ ጓደኛ ሊያጠቃ እንደቻለ አልተረዱም። ነገር ግን ማክስ ሁሉንም ነገር ያስታውስ ነበር። ካይልን በውጊያ የከዳው ለሞቱም ተጠያቂ ታይለር መሆኑን በደንብ ነው የሚያውቀው። በማግስቱ ጀስቲን ማክስን አውጥቶ ሲመለስ ግቢ ውስጥ ትልቅ የብረት ቤት ተዘጋጅቶ አገኘ። እናቱም ይህን ሁሉ ነገር የምናደርገው ከአደጋ ለመራቅና ደህንነቱን ለመጠበቅ ነው አለች። በዚያ ሌሊትም ቤተሰቡ ሰልፍ ለመመልከት ወጣ። ርችቶችም ሰማዩን ሞሉት። የፍንዳታ ድምጾችም በሁሉም ቦታ ያስተጋባል። በዚያ ሁሉ ድምጽና ብርሃን መካከል ጀስቲን በድንገት ማክስን አስታወሰው። ማክስ ጩኸትን ምን ያህል እንደሚፈራ ያውቃል። ልቡ በፍጥነት ይመታል። ምክንያቱም ያ ምስኪን ውሻ አሁን በፍርሃት ብቸኝነት ውስጥ መሆን አለበት በማለት ጀስቲን በፍርሃት ወደ ቤቱ እየሮጠ ሄደ። እንደደረሰም ማክስን እየተንቀጠቀጠ በፍርሃት ተመለከተው። አይኖቹ በፍርሃትና ግራ በመጋባት የተሞሉ ናቸው። በሩቅ በሚሰማው የርችት ድምጽ ተሰቃይቷል። ጀስቲን የቤቱን በር ከፈተ። ነገር ግን ማክስ በፍጹም አልተንቀሳቀሰም። ጀስቲን ቀረብ ብሎ እጁን በቀስታ ማክስ ራስ ላይ ያደረገ እና ቀስ በቀስ ውሻው መጽናናት ጀመረ። በማግስቱም ታይለር የዊንኮት ቤት ታየ። ሬይ እንዲህ ለጥቂት ጊዜ መጋዘኑ መጠቀም ፈልጋለሁ፣ የግል ስራ አለኝ ሬ ብሎ ሲጠይቀው ሬይ ታይለርን አሁንም እንደ ካይል ባልደረባ ስለሚመለከተው ሳይጠራጠር ተስማማ። ታይለር ለካይል ሞት ያዘነ መስሎ ቢቀርብም እውነቱ ግን በድብቅ የህገወጥ የጦር መሳሪያዎች ንግዱን እንደገና እያካሄደ ነበር። በኋላ ሬይ
ካይል ምን እንደገጠመው ሲጠይቀው ታይለር ዋሻ። አስመሳይ እንባዎችን እያፈሰሰ ማክስ ነው ካይል እሱን ሊያቆም ቢሞክርም ማክስ ወደ አካባቢው ወደ አደጋው እየሮጠ ገባ። ካይልም ተከትሎት በመሄድ ተገደለ ብሎ ነገረው። ይህንን ሲሰማ ሬይም በቁጣ ፈነዳ። ጠመጃውንም ይዞ ወጣ። ማክስን ራሱ ለመግደል ተዘጋጅቶ ነበር። ነገር ግን ጀስቲን በሰዓቱ ደረሰ። በመካከላቸው ገብቶ አባቱን እንዲያቆም ለመነው። የሆነ ነገር እንዳልተጣመለት ጀስቲን በደንብ ተረድቷል። እውነቱ ያ እንዳልሆነ በደንብ ተሰምቶታል። መልስ ለማግኘት ቆርጦ ወደ ጦር ሰፈሩ ይሄዳል። በዚያም የካይል የድሮ ባልደረባ የሆነውን ሳጅን ሬይስን አገኘው። ሳጅኑም እንዲህ አለው፣ ማክስ ወታደርን በፍጹም አይጎዳም፣ በፍጹም ለታይለርም በዚያ ተልእኮ አልቆሰለም፣ መሳሪያ በመስረቁ ምክንያት ከስራ ታግዶ ነበር ብሎ ይመልስለታል። ከዚያም ሬይስ ለጀስቲን የስልጠና ቪዲዮ አሳየው። ካይልና ማክስ ጎን ለጎን ሁለት አካላት ውስጥ እንዳለ አንድ ነፍስ አብረው ሲሰሩ፣ ይህንንም ሲመለከት ጀስቲን አይኖቹ በእንባ ተሞሉ። አሁን ማክስ የካይል ሞት ምክንያት እንዳልሆነ አወቀ። እሱ ጠባቂው የመጨረሻ ተስፋውም ነበር። ከጥቂት ቀናት በኋላም ጀስቲን ከማክስ ጋር በጫካ ውስጥ በብስክሌት ይጓዙ ነበር። በሩቅ ታይለርን ከአሊዮና ከምክትል ታስክ ጋር በመሆን የጦር መሳሪያዎችን ለወንበዴዎች ሲሸጡ ይመለከታል። ጀስቲንና ማክስም ቁጥቋጦ ውስጥ ተደበቁ። ስምምነቱ እየተከታተሉ በዛ ሰዓት ወንበዴዎቹ በድንገት የማክስን ሽታ ያገኛሉ። እየጮሁም ውሾቹ ወደ እነሱ ዘመቱባቸው። ማክስ ወዲያው ተግባሩን ጀመረ። ጀስቲንን ለመጠበቅ ውሾቹን መንገዳቸውን አስቀየረ። ጀስቲን በብስክሌት ላይ ዘሎ ወጥቶ ለማምለጥ ሞከረ። መንገዱ ላይ ወድቆ ብስክሌቱ ተሰበረበት። በዛ ሰዓትም አማራጭ ስለሌለው መሮጥ ጀመረ። አብረው ወደ መንገዱም ደርሰው ጀስቲን ወደ ቤት ተሳፍሮ መሄድ ቻለ። ቤት ሲደርስ ታይለርና ስታክ ቀድመው ደርሰው እየጠበቁ ነበር። የጀስቲንን የተሰበረ ብስክሌት በጫካ ውስጥ አግኝተው ነበርና ሁሉም ነገር እንዳየ አወቁበት። ስታክ የእጅ ጉዳት አስመስሎ ጀስቲንና አደገኛ ውሻ እንዳጠቁት ተናገረ። ሬይና ፓሜላን ልጅሽና ያውሻ ከቁጥጥር ውጪ ናቸው። አንድ ሰው ከመጎዳቱ በፊት ማክስን ማስወገድ አለባችሁ አላቸው። ጀስቲን ይህንን ተቃወመ። ነገር ግን ታይለር ወደ ጎን ጎትቶ አስፈራረው። የቤተሰብህ ሕይወት የሚያሳስብህ ከሆነ ያንን ውሻ ራስ መላክ አለብህ ብሎ ነገረው። ምርጫ ስላልነበረው ጀስቲን ተስማማ። የመጠለያ መኪናውን መጣና ማክስ ወዲያውኑ ተወስዶ ወደዛ ቤት ሄደ። ጀስቲን ውስጡ እጅግ በጣም አዘነ። ቀናት አለፉ። መንፈሱ ተሰብሮ ነበር። ብዙ አያወራም። አንድ ምሽት ላይ ሬይ ክፍሉ ገባ። ልጄ ምንድነው እየሆነ ያለው? የሆነ ነገር እየደበክ ነው አለው። ጀስቲን ግን ምንም አላለም። ነገር ግን የሱ ዝምታ ሁሉን ነገር ገለጠ። ሬይ ታይለርን መጠራጠር ጀመረ። በዚያ ምሽት ሬይ ወደ መጋዘኑ ሲሄድ የተመለከተውም ነገር አስደነገጠው። ታይለር ስታክና አሊዮ የተሰረቁ ጦር መሳሪያዎችን የጫነ መኪና አዘጋጅተው ነበር። ሬይ ምንም ሳይል አሊዮ ሽጉጡን ወደሱ አነጣጥሮ ሬይን ይዟል። ይህ በእንዲህ እንዳለ በውሾች መጠለያ ውስጥ ማክስ እንዲህ መታገስ አልቻለም። እያጉረመረመም እጅግ በጣም ሲረብሽ ይፈታል። ከዚያም ሌሊት ላይ ጠፍቶ ይሄዳል። ቤት ውስጥም ፓሜላ ከሬይ መልእክት ደረሰ። ዛሬ ማታ አደን ቤት እቆያለሁ፣ አትጠብቂ። ነገር ግን ግራ ትጋባለች። እነሱ የአደን ቤት የላቸውም። ያኔ በደንብ ትረዳለች። ሬይ አደጋ ውስጥ እንደገባ ስሜቷ ነግሯታል። ጀስቲን ወዲያውኑ ስላወቀ ይህ የታይለር ስራ ነው። አንድ ሰከንድ ሳያጠፋ ከካርመንና ከማክስ ጋር አባቱን ለማግኘት ቆርጦ ተነስቶ ይሄዳሉ። ሌሊቱን ሙሉ በጫካዎችና በሐይቆች አካባቢ ላይ ፈለጉ፣ ግን የሬይ ምልክት የለም። ሲነጋጋ በጫካው ሸለቆ ውስጥም ያገኙታል። በጦር መሳሪያዎች ሽያጭ ቦታ አጠገብ ባለው መኪና ውስጥ ታስሯል። በሜዳው ማዶ ላይ ታይለርና ሰዎቹ ሌላ ስምምነት እያጠናቀቁ ነው። ካርመን ፖሊስ ለመጥራት ትሮጣለች። ጀስቲንና ማክስ ከድንጋይ ጀርባ ይደበቃሉ። እየተጠባበቁ እያለም የወንጀለኞቹ ውሾች እንደገና ሽታውን አገኙ። በቁጣ እየጮሁም ወደ እነሱ ይዘምታሉ። ማክስ ወደፊት ወጣ። ባለውና በቻለው አቅምም አጠቃ። ልክ እንደ እውነተኛ ወታደር ጀስቲንን እየጠበቀ አንድ በአንድ ጥሏቸው አጠገቡ ዘረራቸው። ታይለርም የሆነውን ነገር ይረዳል። ሽጉጡንም ይዞ ለአሊዮ ጮኸ። ሁለቱም ጀስቲንን ለመጨረስ ወጡ። በጫካው ጸጥታ ውስጥም ሬይ ዊንኮት አጋጣሚውን ተጠቅሞ ወደ ስታክ ተወረወረ። ከባድ ፍልሚያ ተጀመረ። እያንዳንዱ ግጭት፣ እያንዳንዱ እንቅስቃሴ ለመትረፍ ፍላጎት የነበራቸው ሰዎች የሚያደርጉት ግጭት ነበር።
ከከባድ ትግል በኋላ በስተመጨረሻ ሬይ ነፃ ወጣ። ያኔ ጀስቲንና ማክስ ወደ ቦታው ደረሱ። ሬይም ልጁን ሲያይ እፎይታና ኩራት አይኖቹ ላይ ተሞሉ። ጀስቲንን በፍጥነት አቀፈውና ታይለር እየተከታተለን ነው፣ አሁን መለያየት አለብን አለው። አባትና ልጅም በተቃራኒው መሮጥ ጀመሩ። ሬይ በአንዱ መንገድ፣ ጀስቲንና ማክስ ደግሞ በሌላኛው መንገድ። ከጥቂት ደቂቃዎች በኋላም ስታክ ህሊናው ተመለሰ። በመኪናው ውስጥ ዘሎ በመግባት ሬይን ተከተለው። ሬይንም ከፊት ለፊት ሲመለከተው ሊገጨው ተዘጋጅቶ መኪናውን አስፈንጥሮ ወደሱ ነዳው። ነገር ግን ሬይ በድንገት ዞሮ ሽጉጡን ዘሎ ይተኩስበታል። የተተከሱት ጥይቶቹም አድራሻቸውን በአግባቡ በማግኘታቸው የስታክ መኪና ከቁጥጥር ውጪ በመሆን ወደ ገደል ውስጥ ገባ። የተፈጠረው ፍንዳታም ሌሊቱን አበራው። እናም ስታክ ያገኘዋል። ይህ በእንዲህ እንዳለ በጥልቁ ጫካ ውስጥ ታይለር ጀስቲንን አጥብቆ ያዘው። አይኖቹ በቁጣና በጥላቻ ይነዳሉ። በአንተ ምክንያት የኔ ስምምነት በሙሉ ጠፋ ሲል ጮኸበት። ሽጉጥ አንስቶም ጣቱን በመተኮሻው ላይ አስደገፈው። በድንገትም ማክስ እንደ መብረቅ ዘለለ። በሙሉ ኃይሉም ታይለርን ገጨው። ሁለቱም ከድልድዩ ወደ ገደሉ እያሽቆለቆሉ ወደቁ። ለጥቂት ጊዜ ሁሉም ነገር ጸጥ አለ። ጭሽም ከሸለቆ ስር ይመጣል። ታይለር ጠፋ። ነገር ግን ማክስ አሁንም አለ። በችግር እየተነፈሰ ቆስሏል። ነገር ግን አሁንም እየተዋጋ ነው። ከጥቂት ደቂቃዎች በኋላም ካርመን ከፖሊሶች ጋር ደረሰች። ሁሉም ወንጀለኞች ተያዙ። ቀናት አለፉ። የዊንኮትን ቤት አሁን የተለየ ስሜት አለው። የማክስ አካል በፋሻ የተሸፈነ ነበር። ነገር ግን አይኖቹ አሁንም ያንን የማይናወጥ ታማኝነት ያበሩ ነበር። ቤተሰቡ በአመስጋኝነት ይመለከተዋል። በእርሱ ምክንያት ነው ጀስቲንና ሬይ በህይወት ያሉት። ሬይ ፈገግ አለና በለሰለሰ አንደበቱ እንዲህ አለ፣ ይህ ቤት ከእንግዲህ የኛ ብቻ አይደለም የማክስም ቤት ጭምር ነው ብሎ ነገራቸው። ከጥቂት ቀናት በኋላም ጀስቲንና ማክስ በካይል መቃብር ላይ በጸጥታ ቆሙ። አየሩ ቀዝቃዛ ነው፣ ነፋሱም ለስላሳ። ጀስቲን ሹክ አለ። አመሰግናለሁ ወንድሜ ለሁሉም ነገር ብሎ አለው። ለመጀመሪያ ጊዜ እውነተኛ የወታደር ሰላምታ ሰጠ። ከጎኑም ማክስ በጸጥታ በታማኝነትና በኩራት ቆሞ ነበር። አንዳንድ ጊዜ ጀግኖች ካባ አይለብሱም፣ በአራት እግራቸው ይሄዳሉ። ይህንን ታሪክ ከወደዱትና ይህ ታሪክ ልቦን ከነካ እንደዚህ አይነት ተጨማሪ የድፍረት የታማኝነትና የጓደኝነት ታሪኮችን ለማግኘት ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። ስለ ሁሉም ከልብ እናመሰግናለን። መልካም ቆይታ ይሆንላችሁ።